እቺ መዝሙርማ በጉጉት ስትጠበቅ የነበረች መዝሙር። በቃ እቺ መዝሙር እባካችሁ በቃ ላይክ አድርጉት፣ ትወዱታላችሁ። አብረን ሪያክት የምናደርግበት በቃ የሚገርም መዝሙር፣ ጽድት ያለች መዝሙር። ምን አይነት ግጥም ደግሞ እንደሚጠቀም ማለት ነው። ረፈረኛ ደስ ይላል። አላስቆመው ነገር ከመምጣት አቅም የለኝ የሆነውን ለመግታት ፀሐይ ውጪ ብዬ አላዛት ነፍሴን በገዛች ያልፈጠርኳት የራሴ አምላኩ እኔ ካለኩ ምን አስጨነቀኝ ላንተ መስጠት እየቻልኩ ለራሴ አምላኩ ራሴ ካለኩ ምን አስጨነቀኝ ላንተ መስጠት እየቻልኩ አስተምረኝ ዝም ማለት የጌታ ፍቃድ ይሁን ማለት አስተምረኝ እግዚአብሔር አለ ማለት አንተን ተማምኖ መተኛት ዝም ማለት አንተን ተመቃድ ይሁን ማለት አስተምረኝ እግዚአብሔር አለ ማለት አንተን ተማምኖ መተኛት አስተምረኝ ዋ አስተምረኝ አስተምረኝ ተጨንቄ ከቁመቴ እንዳልጨምር ፀጉሬ ነጣ ወይ አይጠቁር ነገ ለራሱ ይጨነቃል ዛሬ ያደረሰ ለነገ ያውቃል ተጨንቄ ከቁመቴ እንዳልጨምር ፀጉሬ ነጣ ወይ አይጠቁር ነገ ለራሱ ይጨነቃል ዛሬ ያደረሰ ለነገ ያውቃል የዘላለም አምላክ ሆይ አንተን ታምኖ ሚልፍ ሆይ የዘላለም አምላክ ሆይ አንተን ታምኖ ሚልፍ ሆይ ልብ ስጠኝ አስተምረኝ ዝም ማለት የጌታ ፍቃድ ይሁን ማለት አስተምረኝ እግዚአብሔር አለ ማለት አንተን ተማምኖ መተኛት ዝም ማለት የጌታ ፍቃድ ይሁን ማለት አስተምረኝ እግዚአብሔር አለ ማለት አንተን ተማምኖ መተኛት አሜዚንግ አንተን ታምኖ መተኛት ምን አይነት ነገር! በአምላክነት መጠራጠር የለብንም፣ በጌትነት መጠራጠር የለብንም። ይሄ እርግጠኛ የሆነ በአንተ ላይ ያለን እምነት በቃ እርግጠኛ እስኪሆን ድረስ በቃ አንተን ተማምኖ መተኛት አለ። ማዕበል ውስጥ ተናወጠ ብለን መጮህ የለብንም። እግዚአብሔር አንተ አትሳሳት፣ ቀኝ ስትል ግራ እንዳያምራት። እግዚአብሔር አንተ አትሳሳት፣ ቀኝ ስትል ግራ እንዳያምራት። ትርትር ምትል የልቤን አቅል ጌታ መራልኝ በጸናች ምክር ቸሩ መምህር አስተምርልኝ። ትርትር ምትል የልቤን አቅል ጌታ መራልኝ በጸናች ምክር ቸሩ መምህር አስተምርልኝ። ትርትር ምትል የልቤን አቅል ጌታ መራልኝ በጸናች ምክር ቸሩ መምህር አስተምረልን ጌታ ሁሉን እንደምትችል ነፍሳችን በአንተ ላይ እንድታርፍ አስተምረልን። ዋው አሁን የሚገርም አይደለም ነው የምትሉት? እኔ እኮ አሁን ምንም በቃ ነገራችሁ ሊገባኝ አልቻለም ማለት ነው። በቃ ብቻ ለማንኛውም ይህ መዝሙር እኔ ሰብስክራይብ አታደርጉኝም፣ እሱን ገብታችሁ ሰብስክራይብ አድርጋችሁ ቀጣይ አልበም እንዲለቀቅል ያው የሚሰራ ሰው ማበረታታት አሪፍ ነው።
ጥሩም ነው። ለሰውም ደግሞ አሪፍ ነገር ትሰጣላችሁ ማለት ነው። ሰውም ደግሞ በሞራል ይዞላችሁ ይመጣል። ጌታ እንድታመልኩበት ያደርጋል። ብዙ ነገር ሊናገር ይችላል። እኔ እንደኔ አይነት አመለካከት ላላችሁ ሰዎች ነው እግዚአብሔርን ማምለክ በምንም አይነት ነገር ውስጥ ይመለካል። እኛ ባይዘዌ ስለለመድን ነው። ከለመድንበት ነገር ውጭ ይህን ነገር ሲመጣለን ብዙ ነገር ለማውላት እንሮጣለን። ለማንኛውም ሰብስክራይብ ማድረግ እንዳይረሳ። ለማንኛውም ወዳችኋለሁ ያለ ጥርጥር ይመችሽ።